ዛሬ በሶሻል ሚዲያ ላይ የምንለቀው የምንናገረው የምናሳየው አክት እስቲ እንመልከተው። ይገርመኛል። ትልቅ የሆነ ሰው ትልቅ ነው የምትለው የተከበረ ነው የምትለው ትልቅ በዕድሜ ላይ ሊሆን ይችላል፣ በትምህርቱ ሊሆን ይችላል፣ በስልጣኑ ሊሆን ይችላል፣ በሀብቱ ሊሆን ይችላል፣ በማህበራዊ ሪሌሽኑ ሊሆን ይችላል። በማናችኑ የሆነው ታዋቂ የሚሆንበትን ትልቅ የሆነ ሰውዬ ሶሻል ሚዲያ ላይ ቂጡን እያወዛወዘ እንደዚህ ሲዘፍን ታየዋል። ካሜራ ፊት ለፊት ተቀምጦ ውሸት ሲናገር ሰዎች ውስጥ ፍትና ሲረጭ፣ ሰዎችን ሲያጋጭ፣ ሀገራትን ሲያጋጭ፣ ነገራቶችን ሲያባብስ ታያዋለ። አጨብጫቢዎች ደግሞ እነሱን ነው የሚያጨበጭቡለት። ሼር ኮፒሊንክ፣ ሼር ኮፒሊንክ፣ ታፕ 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 አድርጉታል። ለምን? ውሸት ነዋ። እኛ ቃል አላህ ወቃል ረሱል እናወራለን። ማንም የሚያዳምጠው የለውም፣ ማንም የሚሰማው የለም። የምታገኘው 10-20 ኮሜንት፣ እነዛስ በሚሊዮን የሚቆጠር ኮሜንት ነው። አንድ ዱርዬ ተራ ዱርዬ ምንም የማያውቅ ምንም ስለፈጠረውን ጌታ የማያውቅ ተከታዩ በሚሊዮን የሚቆጠር ሆኖ ታገኛለህ። ትልቅ ሼህ የምትለው የኢትዮጵያ ከዋክብት ዑለማዎች 200 ሺህ ተከታይ ያላችሁ ተመልከት። ሁሉንም ያችሁ ታውቁታላችሁ፣ ስሞቻችሁን ሁሉንም ያችሁ 200 ሺህ ተከታይ ያላችሁ ተራ የሆነ ዱርዬ ሙዚቀኛ ወይም ነገረኛ ወይም ደግሞ ሰዎችን ፊት ለመርጨት የሚፈልግ ቁጭ ብሎ በሚሊዮን ቢቆጠር 5 ሚሊዮን 3 ሚሊዮን 4 ሚሊዮን ተከታይ ያለው ኢና ሊላሂ ወኢና ኢለይሂ ምንድን ያለው? ወይኸውኑ ፊሃ አልአሚን። አሚን የሆነ ሰው ኻኢን የሚሆንበት፣ ሳዲቅ የሆነ ሰው ውሸታም የሚሆንበት ነው። ነቢ ዓለይሂ ሰላቱ ወሰላም እንደተናገረው ማለት ነው። قال يا معاذ قال لبيك قال وهل يكب الناس على مناخرهم أو على وجوههم إلا حصائد ألسنتهم. الناس ملاسوቻቸው ባመጣው ጣጣ እንጂ ሰዎች ጀሃነም ውስጥ በአፍጢማቸው የሚደፋቸው ነገር አለ እንዴ ያለ ከዛ ውጭ አለ እንዴ ያለ زول كبير تلقاه في الحفلة يشيل لك آلاف من القروش، يشيل أبو 200 ده جديد يكب لك كده، بس يجي يشيل كده يكشف على لصاحب الحفله كده، يكشف على قروش كده. شغله كده ذاته للعقل يقبله ولا الانسانيه ولا حتى الاقتصاد ذاته، يا اخي انت شوف نفسك يا اخي، انت شوف نفسك يا اخي، او شيء اللي بتسويه انت. زول كبير تلقاه قاعد يرقص جوا الامه وشايف الكاميرات، الكاميرات شغاله 20-30-40 كاميرا وهو قاعد يرقص. اذن ايها الاخوه، يقول الله تبارك وتعالى ما يلفظ من قول الا لديه رقيب عتيد. اي كلام انت قلتها مكتوب عند الله عز وجل، مكتوب تحسفون متاقنيو. أم يحسبون ألا نسمع سرهم ونجواهم بلى ورسلنا لديهم يكتبون. نعم ما سمعتم مسألة دي أما يدركوا النجار ما ناقوا مسلواتهم أرى نسمع سرهم ونجواهم الناس يدبقوا النجار دبقوا مسروت النجار ما ناقباتشوا مسلواتهم بلى أرى ندتابلاتشوا እንደሚያስቡት አይደለም። ንገራቸው። የኛ ካቲቦች አሉ ይጽፋሉ አለ።